በቲክቶክ ላይ ለእርስዎ ተገቢ የሆነ ይዘት እንዴት ማግኘት እንደሚቻል። ቲክቶክ መተግበሪያን ሲጠቀሙ በርካታ ቪዲዮዎችን መመልከት ይችላሉ። ቲክቶክ ለእርስዎ ፍላጎት ይስማማሉ ብሎ የሚያስባቸውን ቪዲዮዎች ለእርስዎ ገጽ ላይ ያሳዩታል። በዚህ ገጽ ላይ ቲክቶክ ከዚህ በፊት ምን እንደተመለከቱ፣ ምን እንደወደዱና እርስዎ የሚገኙበት የዓለም ክፍል የት እንደሆነ መነሻ በማድረግ የተለያዩ ቪዲዮዎችን ያሳዩታል። የሆነ ቪዲዮ ካልተመለከቱት ወይም በፍጥነት ካሳለፉት ቲክቶክ ያንን ቪዲዮ እንዳልወደዱት ያውቃል። እናም ሌሎች እንደዚህ ያሉ ቪዲዮዎችን አያሳዩትም። እንዲሁም በሚፈልጉት ጉዳይ ላይ ቪዲዮዎችን መፈለግ ይችላሉ። ቲክቶክ ፈጽሞ ሁሉንም አይተው ሊጨርሷቸው የማይችሏቸው እጅግ ብዙ ቪዲዮዎች አሉት። ቲክቶክ ላይ ብዙ ቪዲዮዎች አሉ ማለት ስለሚፈልጉት ጉዳይ ቪዲዮዎችን ማግኘት ይችላሉ ማለት ነው። ስለዚህ እንዴት መፈለግ እንዳለብዎ ማወቅ አስፈላጊ ነው። የሆነን ቪዲዮ ለማግኘት በመጀመሪያ ከማያ ገጹ ከላይ በስተቀኝ በኩል ፈልግ የሚለው ምልክት ላይ ጠቅ ማድረግና ስለሚፈልጉት ጉዳይ ለምሳሌ ብስክሌት እንዴት መጠገን እንደሚቻል ብለው መጻፍ አለብዎት። ከዚያም ለእርስዎ የተሻለ የሚመስለውን ቪዲዮ መምረጥ ይችላሉ። ያስታውሱ፣ የሚስማማዎትን ለማግኘት ወደ ታች ማሳለፍ ሊኖርብዎ ይችላል። እንዲሁም የማይክራፎን አዝራሮን ጠቅ ማድረግና እንደ ብስክሌትን መጠገን ወይም እንዴት ኬክ መጋገር ይቻላል አይነት መመልከት የሚፈልጉትን ጉዳይ ወደ ስልክዎ ውስጥ በመናገር ድምፅዎን ተጠቅመው መፈለግ ይችላሉ። የድምፅ ፍለጋን በእንግሊዝኛ መጠቀም በተሻለ ሊሰራ ይችላል። ነገር ግን የድምፅ ፍለጋዎች በሌሎች ቋንቋዎችም ሊሰሩ ይችላሉ። በዝግታና በግልጽ ብቻ ይናገሩ። ቲክቶክ በበርካታ የተለያዩ መንገዶች ሊያግዙ ይችላል። ዛሬውኑ ለምን አይሞክሩትም? ቲክቶክን ከስልክዎ የመተግበሪያ መደብር ላይ ማውረድ ይችላሉ።